አሁንም ወሰባቸው አልባክ ያሳዝናል እጅ በጣም ያሳዝናል። እና ምን አስቤ ነበር እንደው ሽምግልና ነገር ብንሞክር ብዬ ነበር። በተለይ አንተ በባህሪ ሽምግልና አልወድም። ሰው ማለት ያው ሰው እንዲጣላ አትፈልግም፣ ግን ጭቅጭቁ ያስጠላኛል። ለማስታረቅ መግባት መጨቃጨቅ ብዙ ገባ ሽምግልና ውስጥ እኔ አልችልም። ይሄን ነገር አንተ እንዲታረቁ አትፈልግም እንዴ? መታረቃቸውን እወዳለሁ፣ ነገር ግን ሽምግልና ስለማልችል እኮ ነው። ኦኬ ምክንያቱም ባቁ ደስ ይለኝ ነበር። አልወድም ሽምግልና። እሺ ምን ይሻላል? ሌላ ሰው ትፈልግ ይሻላል። ምን ማለት ይችላል? ይቅርታ በጣም አዘናለሁ። እሺ ፋሪ ምንድነው የሰማሁት? ምንድነው? አይ ባለ ትዳሮች ናቸው። እሺ ከዚህ በፊትም ተጣልተው ነበር። ኦኬ አሁንም በድጋሚ ተጣሉ። ብዙ ሞክሯል ሽምግልና እና አስታርቅልን ነው የሚለው ግባ ነው የሚለው። ታዲያ ለምን አትገባላቸውም አንተ? ሽምግልና ይጨንቀኛል። ሽምግልና ውስጥ መግባት ይሄ ማስታረቅ ጭቅጭቁ ምናምን ነገር ከዛ አንፃር ነው። ሀይቃ ችግሩ ከባድ ነው እንዳልከው፣ ጭቅጭቁም ሊያስቸግርም ሊከብድም ይችላል። ሁልጊዜም ግን መፍትሄ የሚሰጥ ሰው አንዳንድ በላይነት ነው። ሁለተኛ ኢስላህ በሰዎች መካከል የሚፈጠሩ ችግሮችን መፍታትና መቅረፍ ያስተራቂነትን መወጣት የኛነታችን መገለጫ እሴታችን ነው። እስልምና ትልቅ ትኩረት ከሰጠባቸው በማህበረሰብ ውስጥ የሚፈጠሩ በወንድማማች በባልና ሚስት እነዚህ ነገሮች ማስተካከል የኢስላም ትልቁ መገለጫና መለያ ነው ብዬ አምናለሁኝ። ወመን አፋ ወአስለሐ ፈአጅሩሁ አለላህ፣ ለአላህ ሲል ይቅር ያለና በሰዎች መካከል ያስታረቀ ሰው አላህ ዘንድ አጅሩ ነው ይላሉ እንደተገለጸው። ዘይኑል አቢዲን አሊ ብን ሁሴን ብን አሊ የሚሉት ነገር አለ። ወላሂ የውመል ቂያማ አላህ ዘንድ እኔ ዘንድ ሐቅ ያላቸው ሰዎች ይቆሙ ይላሉ፣ ማንንም አይቆሙም ይላሉ። ኢላ መን አፋ ወአስለሐ ይላሉ። ለአላህ ሲሉ ይቀራሉና በሰዎች መካከል እርቅን ያመጡ የሆኑ ሰዎች ቢሆን እንጂና እንኳን አይደለም የቅርብ ሰዎች የምታቃቸው ህይወታቸውን የምታውቀውና ቀርበህ የምትኖራቸው ሰዎች ቀርቶ ማንም ሰው ቢጣላ የኛ ሚና ነው፣ የኛ ድርሻ ነው። በእያንዳንዱ ሰዎች ሐያት ውስጥ የሚፈጠረውን ክፍተት የማከም የማረም ማህበረሰብ ውስጥ የሚፈጠረውን ችግር የመፍታት ኃላፊነቱ እንደ ሙስሊም አማን አለብን። አጅሩም ትልቅ ነው። አላህ አጅሩ ለዛ ነው። አላህ Subhanahu Wa Ta'ala ወአስሊሁ ዛተ በይነኩም ነው የሚለው፣ መሐከል አስታርቁ ነው። ነብዩ ሰለላሁ ዐለይሂ ወሰለም الاسلاح ذات بين እያሉ በሐዲሶቻቸው ላይ ገለጹት። ከትልልቅ ስራዎች አንስተው በሰዎች መካከል ትልቅ ነው ከሚባሉት ተግባራቶች አንስተው ሰዎች መካከል የሚፈጠርን ችግር መቅረፍና መፍታት ልክ ነው። ዛሬ መቼም ያለንበት አኺረት ዘማንም ነው። ሰው በትንሹም በትልቁም ይጣላል፣ ይጋጫል። አላህን ረስቷል፣ አኺራን ዘንግቷል፣ ቁርን ረስቷልና ያ መፈጠሩ አይቀርም። ይሄን የማስተካከል ሚናና ኃላፊነት ደግሞ የኛ ነው። እኛ ያልተወጣነው ማን ይወጣዋል? እኛ እዚህ ላይ መጋየት እንኳን የቅርብ ሰዎቻችን እንኳን ቤተሰቦቻችን እንኳን የምናቃቸው ጓደኞቻችን ቀርቶ ማንም ተጣልቶ በመሃል እንድንገባ ከጠየቁን ይሄን ትልቅ አማና የመሸከፍ ኃላፊነት ግዴታን የሚወጣት ስራኛ መስራት አለብንና ለዚህ እንኳን አንተ እንኳን የምታቃቸው ሰዎች ነው የማናቃቸው ሰዎች ቢሆን መንገድ ላይ ብናያቸው እናልፋቸዋለን፣ አናልፍ። ማስታረቅ ግዴታ አለብን። እስላም ትልቅ ቦታ ስለሰጠው ይሄን ነገርና እኔም መሳተፋለሁ በዚህ ተግባር ላይ። አብሽር እንደውም ተያይዘንኛው ሄደን ይሄን ችግር የመፍታት ኃላፊነት አለብን።